እኔ ትዳር ላይ የገባኝ ነገር ሰዎች በሚፈጠሩ አጀንዳዎች አንድ ቦታ ላይ ስታክ አድርገው ከቀሩ እዛ ጋር ስክት ብለው ወስነው ከቀሩ እልህ ይጀምራል፣ መለያየት ይጀምራል፣ ቁጣ ይጀምራል፣ ማኩረፍ ይጀምራል። ከዛ እየቀጠለ ይሄዳል። አኩራፊ ሚስት፣ አኩራፊ ባል፣ እልከኛ፣ ቁጡ፣ በተለይ ጊዜ በፕሮብሌም ውስጥ ጊዜ የሚወስድ ሰው ያድጋል፣ ፕሮብሌሙ ያድጋል። ስለዚህ ምንድነው የምታደርገው? የሆነ ፕሮብሌም ይፈጠራል፣ ጣለውና ወደፊት ሂድ፣ ከሚስት ጋር ወደፊት አውራ። አንተ እኮ ባለፈው ምናምን፣ እሱን ታዩ፣ አሁን ባለንበት ጉዳይ ላይ ነው። ከዛ ምንድነው የሚጨምረው? ቁጣ ነው፣ እልክ ነው። ወደ መፋታት ሰው የሚደርሰው እኮ የመጨረሻው ላይ ሲደርስ መለያየት የሚለው ማለት ነው። ከመለያየት በፊት ጉዳዩን ለየው፣ ካንተ ጉዳዩን ለየው። በመለያየት የሚመጣ ምንም ክብር የለም። ፈታ የሚል ታሪክ በህይወትክ ላይ ነጥብ ሆኖ መቀመጥ የለበትም። ልጆችክ ሚሸማቀቁ መሆን የለባቸው፣ ሚያፍሩብህ መሆን የለባቸው። ማይፈታ ችግር የለም። ከጎን ላለው ሰው ችግሩን ፈታለው እንጂ ሚስቴን አልፈታም በለው። በያንቺ ደግሞ በዩ ችግሩን ፈታለው እንጂ ባሌን በል። ችግሩን ነው መፈታው። እፈታዋለሁ፣ ደህና ደር፣ ሂድ፣ እዚህ ቤት አባል አይደለህም። አስወጡት። መፈታት ያለበት ፕሮብሌም ነው። መንገድ ላይ ብዙ ነገር ነው የሚገጥም፣ ብዙ ነገር በደረስንበት አይምሮ ይገጥመናል። ብዙ ነገር፣ እነኛን ነገሮች እያለፍን ስንሄድ ሰላማችን ይጠበቃል። ሰላምን ከምትጠብቅበት አንዱ መልካም ነገር የኋላህን መርሳት ነው፣ የኋላህን መተው ነው። ሌላ ያገባሃትን ሚስት በአግባብ ሳታስተዳድር ገና ያላገባኸውን ገና ማትወደውን ገና ማታውቀውን ሰው አገባለሁ ብለህ ፈትቼ አገባለሁ ያስባል እንዴ ሰው ነው? ሁለተኛው ትዳር ካሁኑ ይሻላል ብለህ ትገምት? ያወቅኩትም ማስተዳደር ያልቻልኩ ሰውዬ ገናም ይመጣል። አዘጋጅተህ ነው እንዴ የምትፈታው? አንደርስታንድ ታደርጉኛላችሁ? ዞሮ ዞሮ አንድ ሰው ትዳር ውስጥ እየኖረ ይሄኛውን ትዳር ሃንድል ማድረግ ያልቻለውን በፋታስ ምን ችግር አለ? ሌላ አገባለሁ ይባላል እንዴ? ያልመጣውን ትዳር እንዴት ሃንድል ታደርገዋለህ? አትችለው። ይሄንኑ መጠገን ነው የሚሻል። ይሄንኑ ማስተካከል፣ መስራት። ሰርተዋል ወይ ከዚህ በፊት? ወገኖቼ ክርስቲያኑ ማህበረሰብ አሕዛቡን አይደለም፣ ክርስቲያኑ ማህበረሰብ ፋሽን አድርጎ የያዘው ነገር መፋታት ነው። ክርስቲያኑ አገልጋዮች ፋሽን አድርገው የያዙን ነገር መፋታት ነው። ፋሽን ሆኗል። በጣም ፋሽን እየሆነ ሄዷል። ማይንዳችንን ማስተካከል አለብን። ካልፈለክ ደናደር የሚባል አይደለም። ከደናደር ቀጥሎ ደነዋልክ የምትለው ሌላ ሰው ምን አይነት ሰው ነው? እሱን አቁም፣ እሱን አቁም። በክርስትና መፋታት አይፈቀድም። ፍቺን እጠላለሁ ሲል እጠላለሁ። ሞደርን ስለሆነ ዘመኑ ይቻላል ማለት አይደለም፣ አይደለም። በዛ ልክ አታስቡት ወገኖቼ። ቤትህን ታግሰህ ያዝ። ሰላምህን መጠበቅ ትችላለህ።